ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ነው ለዕለቱ ያዘጋጀነው ዜና ይዘን ቀርበናል መልካም ክትትል የወያኔ መንግስት በፈጠረው አስተዳደር ብልሹነት በሀገሪቱ የሥራ አጥነትና የኑሮ ውድነት ከጊዜ ወደ ጊዜ እየሰፋ በመምጣቱ አብዛኛው የህብረተሰብ ክፍል በስርዓቱ ላይ ያለውን ጥላቻና ምሬት በስውርና በይፋ ከመግለጹም ባሻገር ስርዓቱን በተግባር ለመጋፈጥ ብዛት ያላቸው ወጣቶች ወደ ኢትዮጵያ ህዝብ አርበኞች ግንባር እየተቀላቀሉ መሆኑ ተገለጸ ለዝርዝሩ ዓለም ፀሐይ ስብሐቱ ይህ ለሀገርና ለወገን ቤዛ ለመሆን ባለፉት ወራቶች ብቻ ብዛት ያለው አዲስ ምልምል ጦር ወደ ግንባሩ የማሰልጠኛ ማዕከል በመግባት ለወራት ያህል የዘለቀ የድርጅቱን መሰረታዊ ሆነውን ወታደራዊና ፖለቲካዊ ስልጠና በብቃትና በጥራት ስልጠናውን አጠናቆ ነሐሴ 15 2003 ዓ.ም መመረቁን የግንባሩ የስልጠና መምሪያ አስታውቋል። የኢትዮጵያ ህዝብ አርበኞች ግንባር የስልጠና መምሪያ ጨምሮ እንደገለጸው በአገባብነው 2003 ዓመተ ምህረት የግንባሩ የስልጠና ማዕከል በሶስት ዙር የስልጠና መርሃ ግብር ብዛት ያለው አዲስ ምልምል ጦር በማሰልጠንና ወደ ነባሩ ሰራዊት በመቀላቀል የግንባሩን ሰራዊት አቅም በማጎልበትና ጥላትን በማቋቋምና ተጽዕኖ መፍጠር የሚችል ብቃት ያለው ሰራዊት የኢትዮጵያ ህዝብ አርበኞች ግንባር ማሰልጠኛ ማዕከል ማፍራት እንደቻለ የግንባሩ የስልጠና መምሪያ ሪፖርት ለማወቅ ተችሏል። ሰሞኑን የድርጅቱ ወታደራዊና ፖለቲካዊ ስልጠና በተገቢ መንገድ ያጠናቀቁ አንዳንድ ተመራቂዎች እንደገለጹት የወያኔ ስርዓት የአፈና መሳሪያ የሆነውን የደህንነትና የፖሊሲ እንዲሁም የስርዓቱ ጆሮ ጠቢዎች ሁሉ ያነጣጠሩትን በአብዛኛው በወጣቱ ህብረተሰብ ላይ መሆኑን ጠቅሰው አብዛኛው የሀገሪቱ ወጣት ወያኔ በጀመረው የምንጠራ ዘመቻ እየታፈነ ያለምንም ወንጀል በእስር ቤት የታቆረና የሰቆቃ ህይወት እየገፋ መሆኑን ስናስታውስ የሚሰማን መሬትና ቁጭት እጥፍ ድርብ ነው ካሉ በኋላ እኛ ግን ወደ ኢትዮጵያ ህዝብ አርበኞች ግንባር በሰላም ተቀላቅለን የድርጅቱን መሰረታዊ የሆነውን ወታደራዊና ፖለቲካዊ ስልጠና በማጠናቀቅ ለሀገር ፍቅር ግዳጅ ለመፈጸም ከተሰለፈ ነባር ሰራዊት ጋር ለመቀላቀል መብቃታችን ደስታችን ወሰን የለውም ማለታቸው ታውቋል። ተመራቂዎቹ በመጨረሻም በተለይ ወጣቱ ትውልድ የተሸከመውን ታሪካዊ ኃላፊነትና አደራ ይወጣ ዘንድ ከኢትዮጵያ ህዝብ አርበኞች ግንባር ጋር በመቀላቀል ወሳኝ የትግል ተሳትፎና አስተዋጽኦ ያበረክት ዘንድ የትግል ጥሪ መልእክት እንዳስተላለፈም ለማወቅ ተችሏል። በመረቃው ስነ ስርዓት የግንባሩ ከፍተኛ አመራሮችና ተጋባዥ እንግዶች የተገኙ ሲሆን በስልጠናው ሂደት የነቃ ተሳትፎና ውጤት ላስመዘገቡ ተመራቂ አርበኞችም የማበረታቻ ሽልማት እንደተሰጣቸው የስልጠናው መምሪያ ሪፖርት ያመለክታል። በትግራይ ክልል የሚገኙ አርሶ አደሮች የወያኔ ስርዓት የውሃ ማቆር ስራ ማከናወን አለባችሁ ብሎ ለብዙ ዓመታት በግዳጅ የጀመረው ዘመቻ ውጤታማ ለመሆኑንና አርሶ አደሮቹን በዚህ የግዴታ እንዲሰሩ በተደረጉበት ተግባር ክፉኛ ማማረራቸውን የጀርመን ራዲዮ ጣቢያ ዘገበ። እንደ ጀርመን ራዲዮ ጣቢያ ዘገባ ገበሬዎቹ በሰጡት አስተያየት ከላይ የወረደ መመሪያ ነው ተብሎ የተጫነባቸው የውሃ ማቆር ስራ ጉልበት ከማባከን በስተቀር አንዱም ጥቅም እንዳላስገኘላቸው መናገራቸውንና ይልቁንም ለዚህ ስራ ተብሎ የታደለውን ላስቲክ ለታሰበለት የውሃ ማቆር ሳይሆን ለቤት ክዳንና ሌሎች ግልጋሎቶች ማዋላቸውን አስታውቀዋል። ከዚህ ጋር ተያይዞ ስራ ውጤታማ ያልሆነበት ምክንያት በቂ ጥናት ተደርጎ ባለመጀመሩ መሆኑን በወቅቱ በዚህ ስራ ላይ የተካፈለ አንድ የእርሻ ልማት ሰራተኛ መናገሩ ታውቋል። የወያኔ ስርዓት ከምዕራባውያን ሀገራት የሚያገኘውን ድጋፍ ላለማጣት አድርግ የተባለውን ሁሉ ያለምንም ቅድመ ሁኔታና ጥናት እንደወረደ በኢትዮጵያውያን ላይ ሲጭን እንደቆየ በስፋት የሚታወቅ ሲሆን ይህ የውሃ ማቆር ስራ ዘመቻ በትግራይ ክልል ብቻ ሳይሆን በበርካታ ክልሎች በግዳጅ እንዲሰራበት ተወስኖ ምንም ውጤት ሳያመጣ የቀረና በርካታ ሚሊዮን ዶላር ባክኖ እንዲቀር ያደረገም እንደነበር በዚህ የውሃ ማቆር ስራ ላይ ተሳታፊ የነበሩ ባለሙያዎች ከሰጡት አስተያየት ለመረዳት ተችሏል። የወያኔ ስርዓት ማዕድን ለማውጣት በሚል ምክንያት በአባይ ሸለቆ ላይ የሚያደርሰው ጥፋት እንደቀጠለ መሆኑን የኢትዮጵያ ሳተላይት ቴሌቪዥን ኢሳት ዘጋቢዎችን ዋቢ ማድረግ ገለጸ። ተጨማሪ ያለን ዮናታን አስፋው በተለምዶ የአባይ በረሃ ተብሎ የሚጠራውን አካባቢ በመጎብኘት ዘገባ ያጠናቀሩት የኢሳት ጋዜጠኞች እንደገለጹት የሙስና እናት ተብላ የምትታወቀው የጠቅላይ ሚኒስትሩ ባለቤት አዜብ መስፍን እህት ልጅ የሚመራው ወርክዲስ ድርጅትና ሌሎችም በማዕድን ማውጣት ስራ ላይ የተሰማሩ ድርጅቶች ኃላፊነት በጎደለው ሁኔታ የሚያካሂዱት ቁፋሮች የአካባቢውን ተፈጥሮ እያዛባ መሆኑ ታውቋል። የኢሳት ዘጋቢዎች አክለው እንደገለጹት በላይምስቶን ማዕድን ፍለጋ ላይ ከፍተኛውን ስራ የሚሰራው ወርክዲስ ድርጅት
የሚያደርሰው ጥፋት ለማንም ታዛቢ በግልጽ የሚታይና እጅግ አሳሳቢ ሁኔታንም እየፈጠረ ያለ ተግባር ነው። ከዚህም በተጨማሪ በአባይ ሸለቆ በረሃ አስቸኳይ እርምጃ ካልተወሰደ በዘፈቀደ አሰራርና ዘርፊያ ምክንያት አካባቢው በሙሉ ወደ ምድረ በዳነት እንደሚለወጥ ዘጋቢዎቹ አስረድተዋል። አግባብ በሌለውና በቂ ጥናት ባልተካሄደበት ሁኔታ የሚካሄደው የማዕድን ማውጣት ስራ በአካባቢው ነዋሪዎች ጤና ላይ ከፍተኛ ችግር እየፈጠረ መሆኑን ዘጋቢዎቹ አብራርተዋል። የአካባቢው ነዋሪዎች ታላላቅ ቋጥኞችን ለማፍረስ ተብሎ በሚደርሰው ፍንዳታ በሚነሳው አቧራ ለሳምባና ለመተንፈሻ አካል በሽታዎች እየተዳረጉ ነው። ወርኪዲስ ኢትዮጵያ ለአባይ ግድብ ማሰሪያ ለሳሊና ኩባንያ አሸዋና ድንጋይ የሚያቀርብ እጅግ ግዙፍ የሆነ ኩባንያ ነው። በአዜብ መስፍን እርትድጅ የሚመራው ወርኪዲስ ኩባንያ እጅግ ዘመናዊ መሳሪያዎችን በአባይ ሸለቆ ላይ አሰማርቶ የማዕድን ማውጣት ስራ እየሰራ መሆኑን በተደጋጋሚ መዘገቡ ይታወሳል። በሶማሊያ በተከሰተው ድርቅና ያልተረጋጋ ሁኔታ በመጠለያ ካምፕ የሚገኙ ሶማላውያን በመሰረታዊ አቅርቦት ያለመሟላት እየተሰቃዩ እንደሚገኙ ተገለጸ። በመጠለያ ካምፑ የምግብ፣ የመድኃኒት፣ የንጹህ መጠጥ ውሃ እጥረት እንዳለና በዚህም ሳቢያ ችግሩ በከፍተኛ ሁኔታ እየተባባሰ እንደመጣ ሊታወቅ ተችሏል። በአካባቢው ቆሻሻማነት፣ የተቅማጥ በሽታ እየተስፋፋ መምጣቱን የጠቀሱት የተለያዩ ምንጮች ሁኔታው በዚህ ከቀጠለ ተጨማሪ ኪሳራ ሊያስከትል እንደሚችል አስታውቀዋል። በሶማሊያ መጠለያ ካምፕ የመሰረታዊ አቅርቦት እጥረት እንዳጋጠመ የሚሰጠው መግለጫና ለድርቁ ሰለባዎች ተብሎ የሚመጣው እርዳታ በተገቢው መንገድ የድርቁ ተጠቂዎች ጋር እንደማይደርስ የሶማሊያን ሁኔታ በቅርብ የሚከታተሉ ታዛቢዎች ያስረዳሉ። በተጨማሪም ለሶማሊያውያን የድርቅ ተጠቂዎች ተብሎ የሚመጣውን ሰብአዊ እርዳታ በአፍሪካ ህብረት ሰራዊትና በሽግግር መንግስት ተብየው ሚሊሻዎች እንደሚዘረፍ ለማወቅ ተችሏል። እንግዲህ የተከበራችሁ ተመልካቾቻችን ለዕለቱ ያዘጋጀነው ዜና ይኸው ነበር። ከቀሪው ፕሮግራሞቻችን ጋር ቆይታ እንድታደርጉ እየጋበዝኩ በእኔ በኩል እዚህ ላይ እሰናበታለሁ። መልካም ቆይታ።